ኤርትራኖች፣ ኢትዮጵያኖች፣ ውድ ቤተሰቦቼ፣ የቲክቶክ ቤተሰቦቼ ሰላም ሰላም ብያችኋለሁ። ሰላማችሁ ብዝት ትብልልኝ የኔ ውዶች። መላ ኢትዮጵያ ውስጥ የምትኖሩት የኦርቶዶክስ እምነት ተከታዮች ሁላችሁም ጎንበስ ቀና ብዬ እንኳን ያደረሳችሁ ብያችኋለሁ የኔ ውዶች። መስቀል እንግዲህ ኃይላችን ነው። መስቀል እንግዲህ ብርታታችን ነው። መስቀል እንግዲህ በረከታችን ነው። መስቀል እንዲህ ምን ልበላችሁ፣ መስቀል በጣም ደስ ይላል። ይህ ወንድሞቼ እንኳን ያደረሳችሁ ብያቸዋለሁ። አገር ውስጥ የምትኖሩት፣ ስደት ዓለም ውስጥ የምትኖሩት፣ ማንኛውም ሀገር ውስጥ የምትኖሩት ይህ ወንድሞቼ፣ የክርስትና ተከታዮች ሁላችሁም እንኳን ያደረሳችሁ ብያቸዋለሁ የኔ ውዶች ኦርቶዶክሳውያን። እግዚአብሔር አምላክ የመስቀል ኃይላችን ያደርግልን። እግዚአብሔር አምላክ 2018 የመቀየራ የመባረክ ሀገራችን የሚለወጥ የሄደው በረከቶችን የሚመልስ ነው። የሞቱ ነፍሳቸውን እንማር ጸሎት እያደረገን ተሻግረናል። ክብር ለአምላካችን። ሊያገዘን ለደገፈን ለአቅም ጉልበት የሆነላችን ለአምላካችን ስም ምስጋና ለሱ እያልኩ እንኳን ያደረሳችሁ ብያቸው ሁላችሁ የክርስትና እምነት ተከታይ ሁላችሁ እንኳን ያደረሳችሁ ብያችኋለሁ የኔ ውዶች። ደህና ናችሁ? ሁሉ ሰላም? ዛሬ እንግዲህ ችቦ ተበርቷል። ደስ የሚል በጣም ደስ የሚል ሁኔታ ተበርቷል። እግዚአብሔር ይመስገን። ማና ይህንን ስደት ዓለም ውስጥ ያላችሁ ወንድሞቼ፣ የሚወዳችሁ የሚያከብራችሁ የኔ ውዶች እንኳን ያደረሳችሁ ብያችኋለሁ። ሙስሊሚቶችም እንደዛው እናንተም በኢትዮጵያ ስም እንኳን ያደረሳችሁ ብያችኋለሁ የኔ ውዶች። ሁላችንም እንግዲህ 2018 ለኛ ለመቀየሪያ ሀገራችን የሚቀይር ሀገራችን የሚባረክ ዘርነቱን የሚያጠፋ ፍቅሩን የሚያድልን ያድርግልን የኔ ውዶች። አሜን ያደርግልን። የሞቱ ወገን ዘመድ ይሂት ሁሉ ነፍሳቸውን ይማር እያለን የቀሩ ወገን ዘመድ ሀገራችን ሰላም ዋና ሀገር ነውና ወገን ነውና ለወገን ለሀገር ለማንኛውም ነገር ለሀገርና ለወገን የሚቆረቆር ሰው ሁሉ እግዚአብሔር አምላክ የመቀየሪያ ያድርግልን። 2018 ለኛ ለኢትዮጵያኖች የሄደ በረከት የሚመልስ ዘመናችን የሚቀይር ሀገራችን የሚባርክ ዘርነትን የሚያጠፋ ፍቅሩን የሚያድል ያድርግልን። አሜን። ሂድ ወንድሞቼ፣ ማንኛውም ሀገር ውስጥ የምትኖሩት፣ ውጭ ሀገር የምትኖሩት፣ ኢትዮጵያ ውስጥ የምትኖሩት በኢየሱስ ስም ሁላችሁንም ክርስትና እምነት ተከታዮች ሁላችሁም ጎንበስ ቀና ብዬ እንኳን ያደረሳችሁ ብያቸዋለሁ የኔ ውዶች፣ የኔ ጀግናዎች። ለኛ መስቀል ኃይላችን ነው፣ ብርታታችን ነው፣ በረከታችን ነው። አሜን ያድርግልን እኔ ውዶች። ለሀገራችን ጸሎት አድርጎ 2008 ለኛም ለሀገራችን ከዚህ ሀገር ከስደት ሀገር ወደ ኢትዮጵያ እየሄዱ የሚጎበኙበት ያደርግልን። እኛ ሀገራችን ከተባረከ ሀገራችን ከማንም ሀገር ይበልጣልና ሀገራችን ኢትዮጵያ ትባረክ። በአዲሱ ዓመት 2018 ለኛ የመቀየሪያ የብልጽግና ያደርግልን ፈጣሪ አሜን። ማንኛውም ሀገር ውስጥ ያሉት ኢትዮጵያ እንሂድ፣ ኢትዮጵያ እንጎብኝ ብሎ የሚያስብ አገር ያደርግልን ፈጣሪ አሜን። እኛ ሀገር ሲቀየር፣ እኛ ሀገር ሲባረክ እኛም እንባረካለን ወገኖቼ። እና ሀገራችን ይባረክ ብላችሁ ጸሎት አድርጉ። እግዚአብሔር አምላክ ሀገራችን ከተባረከ እኛም ስደት አንጋብስምና እነሱ ስደት ይመጣሉ። ገባችሁ? እንደዚህ ብላችሁ ምኞታችሁን እንደዚህ በ2008 እንደዚህ አይነት ምኞት አድርጋችሁ በእግዚአብሔር ተማምናችሁ ጸሎት አድርጉ። ይህ ወንድሞቼ እወዳችኋለሁ። እኔ ከወደድኩ በላይ ፈጣሪ ወዳታችሁ እሱ ይጠብቃችሁ። ባላችሁበት ሁሉ እግዚአብሔር አምላክ ለእኔ አሳልፎ የሰጠ አምላክ ለእናንተም ስደት ዓለም ውስጥ ያላችሁ ይህ ወንድሞቼ መዳሞቻችሁን አሳልፎ ለእናንተም ይስጣችሁ የኔ ውዶች። ገንዘባችሁ ተበልቶ የምታለቅሱት አላችሁ። ስራ በዝቶ የምታለቅሱት ትኖራላችሁ። ባህር በባህር እየተንከራተታችሁ ፍየል የሚጠብቅ ግመል የሚጠብቅ እረኞች ሁሉም እግዚአብሔር አምላክ ያስባችሁ። ገንዘባችሁ ተበልቶ የምታለቅሱ ካላችሁ እግዚአብሔር አምላክ ይድረሳችሁ። ገንዘባችሁ ላባችሁ አይበላ። ለሀገራችን በሰላም ለሀገራችን ማንኛውም ስደት ዓለም ውስጥ የሚኖር ይህ ወንድም ሁላችሁም እግዚአብሔር አምላክ ለሀገራችን በሰላም ያብቃን እያልኩ ይታችሁ ሸጋይ ነው። ስግደት ዓለም ውስጥ የሚኖር የኔ ውዶች በተረፈ ደህና ናችሁ? ሁሉ ሰላም? መስቀል እንዴት ነው? ይመቻል? መስቀል ኃይላችን ነው አይደለም? መስቀል እረኛችን ነው አይደለም? መስቀል በረከታችን ነው አይደለም?
መስቀል ብልጽግናችን አገር ምን ልበል ታግራችን የሚቀይር አድርግልን። 2015 ለእኛም አለ ኢትዮጵያኖች እግዚአብሔር አምላክ በ2018 የመቀየር አድርግልን። አሜን። ይህ ወንድሞቼ ተስፋችሁ እንደዚህ ያደርጋችሁ ጸልዩ። አዲስ የመጣችሁ እህቶች ወንድሞቼ ደግሞ አዲስ ስደት የመጣችሁ እግዚአብሔር አምላክ ብርታት፣ አቅም፣ ጉልበት ይሁንላችሁ። የኔ ውዶች አይዟችሁ። እሺ እነሱ ወደኛ ስደት ይመጣሉ። ገብቷቸዋል። እኛ እንደመጣን እነሱም ደግሞ ወደ ኢትዮጵያ አሁን ራሱ ተጀምሯል እኮ የሚገርማቸው። አሁን ይዛ ያለንበት አሁን ስሙን ሲጠራ አጠገብ ስላሉ ያውቁኛል። ስለዚህ አሁን እየተጓዙ ነው ባለንበት ሀገር ውስጥ አሁን ወደ ኢትዮጵያ እየተጓዙ ነው። አሁን መሄድ ነው ብለዋል። መሄድ ሆነዋል። እሺ አይዟችሁ። እኛም ደግሞ እነሱ እኛ ግን አናደርግም። አገራችን ሲባርክ ማለት እግዚአብሔርን አገራችን ቢቀይር እውነት እንደነሱ ጅበል ነው። ኢትዮጵያ እንግዳ ተቀባይ ለምለም አገሬ ኑሪልኝ። ይኮረባሃለሁ እኮ በጣም ነው የሚኮረብኝ አገሬ። እግዚአብሔር አምላክ መቀየር ዘመን አድርግልኝ ለኢትዮጵያኖች፣ ለሀገሬ የመቀየር ዘመን ይሁንልኝ። ምን ልበል አገሬ ውይ ሲወደው አትወዱም ሀገራችሁ? እኔ በጣም ነው ሀገሬ የሚወደው እውነት ወገንን አገሬን በጣም ወደዋለሁ። እናንተስ ምን ይመስላችኋል? እስኪ ሀገርና ወገንን የምትወዱት ማለት ነው አንድ ቁጥሩ ጻፉ። የማትወዱት 2 ቁጥሩን ጻፉ። የኔ ውዶች እኔ በጣም ወደዋለሁ ሀገሬን ኢትዮጵያ። ስለዚህ ይህ ወንድሞች ባካችሁ አገር ሲቀየር ማለት ነው እኛም እንቀየራለን። ይህ ወንድሞች ዘርነትን አጥፋ ብላችሁ ጸሎት አድርጉ። እሺ በረከቱን ይመለስ ብላችሁ ጸሎት አድርጉ። ኢትዮጵያ ትባረክ ብሎ ፍቅራችን አድልን ብላችሁ ጸሎት አድርጉ። 2018 የኔ ውዶች ወዳችኋለሁ። እንኳን አደረሳችሁ ብያችሁ የትም ዓለም ውስጥ የምትኖሩት ዓለም ውስጥ ኤርትራውያኖች፣ ኢትዮጵያኖች ውጭ የምትኖሩ አገር ውስጥ የምትኖሩ ሁላችሁ የክርስትና ተከታይ ጎንበስ ቀና ብዬ እንኳን አደረሳችሁ ብያችሁ የኔ ውዶች። ዘመናችሁ የሚቀይር ያሰባችሁ ያላሰባችሁ እግዚአብሔር አምላክ መድኃኒዓለም እመቤቴ ማርያም ልጅ እንዶ ያሰባችሁን ያላሰባችሁ በህይወት ያሳካችኋል፣ ያሳካላችሁ የኔ ውዶች። እሺ ኢትዮጵያኖች የኔ ውዶች አይዟችሁ። ኤርትራኖች እንደዛ ማንኛውም አገር ማቲ ዜጋ ማቲ ሃይማኖት የማትል አገራችን ትባረክ ብለሽ 2018 ወንድምን ሴትም ጸሎት አድርግ። እግዚአብሔር ደግሞ ያደርጋል። የማያደርግ ነገር ምንም ነገር የለውም። በውስጣችን ንጹህ ሆነን አንድ ሆነን ከጸለየን አንድ ሆነን ከለመነን እግዚአብሔር ይሰማል። አይሰማም? ይህ ወንድሞች ይሰማል። ስለዚህ በአንድ ልብ ሆናችሁ እግዚአብሔር ሆይ ኢትዮጵያን ባርክልን፣ ዘርነታችን አጥፋን፣ ፍቅርና ድልን ብላችሁ ጸሎት አድርጉ። እግዚአብሔር ደግሞ ያደርጋል። እንደ ሰው አይደለም ፈጣሪ፣ እንደ ሰው አይቸኩልም፣ እንደ ሰው ዘርነት አይፈልግም። እግዚአብሔር ቀስ ብሎ በጊዜ በራሱ ጊዜ ነው የሚደርስ። ይህ ወንድሞቼ እግዚአብሔር አምላክ በራሱ ጊዜ ይድረስላችሁ። ችግር ያላችሁ ከችግር ያውጣችሁ። ገንዘባቸው ተበልቶ የምታለቅሱ ይሄድ ወንድሞች ካላችሁ እግዚአብሔር አምላችሁ ገንዘባቸው እንዲሰጥ አሰሪዎቻችሁን ይንካችሁ። ልባቸውን ቀልባቸውን የአሰሪዎቻቸውን ቀልባቸው ይንካ። እግዚአብሔር ይደርሳችሁ። በኢራብ በችግር በር ተቆልፎ ችግር ውስጥ ያላችሁ ሁሉም ይሄድ ወንድሞች ስደት ውስጥ ዓለም ውስጥ የምትኖሩት እግዚአብሔር አምላክ ይድረሳችሁ፣ ከችግር ያውጣላችሁ፣ በሰላም ለሀገራችሁ አብቃችሁ። የኔ ውዶች አሜን ብላችሁ ተቀበሉ። ወዳችኋለሁ። እኔ ከወደድኩ በላይ ደግሞ ፈጣሪ ውደዳችሁ። ሀሳባችሁ እቅዳችሁን አላማችሁን እግዚአብሔር አምላክ በአዲሱ ዓመት 2018 ለእናንተ መቀየር ይሆንላችሁ። የኔ ውዶች ሁላችሁንም ወዳችኋለሁ። እኔ ከወደድኩ በላይ ፈጣሪ ውደድ። ሀገራችን ይባርክ እግዚአብሔር አምላክ። ኢትዮጵያን ትቀይርልን፣ ሀገራችን ይባርክልን፣ ፍቅራችን ያድልን። የሌለ ነገር ያለ ነገር ሁሉ በዚህ በ2018 ለእኛ መቀየሪያ ይሆንልን። ለኢትዮጵያኖች ዋናው አገሩ ነውና ወገኑ ነውና ሀገራችን ሰላም አድርግልን። ከታች ከላይ የሚሰሩ መንግስት አካላቶችን እግዚአብሔር አምላክ ስልጣን ላይ ስልጣኑን ይጨምርልን። ቀልባችሁን እውነተኛ ሆኖ እንዲሰሩ ቀልባችሁን ይመልሳችሁ። ለሀገር የሚያስበውን ጨምሮ ከታችን የተማረውን የተማረውን ለኢትዮጵያ የሚያስብ ታካ ፈጣሪ 2018 ለሀገር የሚያስብ ሀገሩን የሚያሳድግ ጨምሮ እውቀት ላይ ከላይም ከታችም ያሉ መንግስት አካላቶች እውቀት ላይ እውቀት ይጨምርልን። ደሞስ ከፍ ያደርጋችሁ። ሁላችሁም ወዳችኋለሁ የኔ ውዶች። እግዚአብሔር ይጠብቃችሁ ከክፉ ሁሉ። ሀገራችን ይባርክልን። ሀገራችን ሰላም አድርግልን። ፍቅራችን አድልን። ዳና ደሩልኝ። እግዚአብሔር ከእናንተ ጋር ከችግር ሁሉ ያውጣችሁ። ፈጣሪ ከእናንተ ጋር ሀገራችን ይባርክልን። ወገኖቻችን ይጠብቅልን፣ ከክፉ ሁሉ ይጠብቅልን።
ኢት ወንድሞቼ ፈጣሪ ከእናንተ ጋራ ዳና ደሩልኝ። ወዳችኋለሁ። ባባይ